እነዚህ ሰዎች አላማው ምንድነው ጥቃቱ ይሄ ጦርነቱ አሌክስ ገልጿቸዋል አሁን ስለ ምስራቅ ወለጋ ብናወራም ጥቃቱ ያለው እንቅስቃሴ ያለው ዘመቻው ያለው በመላው ኦሮሚያ በቃ ኦሮሞን ማከል ባደረገ ጂኦግራፊ ሁሉ ጥቃት እየተፈጸመ እንደሆነ በጥሩ አድርጎ አስቀምጦታል ንጹሃን ላይ ግን የሚያተኩሩት ለምንድነው ምክንያቱም ፖለቲካል አላማ ካለው ያንን የፖለቲካ አላማውን የሚያስፈጽምበት የራሱ መንገድ ይመርጣል አንድ ቡድን ወይ ደግሞ ራሴን ነው መከላከለው ካለ የሚያጠቃውን ይመክታል ይሄ ነበር የሚታወቀው መሆንም ያለበት ይሄ ነው ያጠቃው አካል ካለ ቻሌንጅ ያደረገው የወጋው ቡድን ካለ እሱን ይመክታል በኦሮሚያ እየተደረገ ያለው ግን በአማራ ጽንፈኞች በመንግስት ሙሉ ድጋፍ በአማራ ክልላዊ መንግስት በፌደራል መንግስቱና በኦሮሚያ ክልላዊ መንግስት ሙሉ ድጋፍ እና ስምምነት በኦሮሞ ላይ እየተካሄደ ያለው ነገር ግን ራስን የመከላከል ዘመቻ አይደለም ራሱን የማይከላከልን የማጥቃት ዘመቻ ነው ስለዚህ ይሄ ከምን ይመርጫል ከተባለ እነዛ አሌክስ የደረደራቸውን አላማዎቻቸውን ለማስፈጸም በሙሉ ለማስፈጸም አላማዎቻቸውን ለማስፈጸም ታጥቆ የሚዋጋቸውን ኃይል መቅጠም ሲገባቸው ንጹሃን ላይ ትኩረት ያደረጉት ፈሪዎች ናቸው ይሄ በግልጽ ቋንቋ መቀመጥ አለበት የአባቶቻቸው ልጆች ናቸው አባቶቻቸው በሌሎች ጉያ ተንጠልጥለው በሌሎች ጀርባ ተከልለው ከውጊያ በኋላ ከጦርነት በኋላ ዘራፍ ያዘኝ ልቀቀኝ እንደሚሉት ልጆቻቸውም ዛሬ እንደዛ አይነት ልምድ አላቸው ይህንን በትግራይ ላይ አይተናል የአማራ ፋኖ እየተከተለ እየገባ የሰው ልጅም ጭምር አይደለም ተክሎችን እንኳን እህል እንኳን ሲያወድም እንደነበረ የታጠቀ ኃይልን እንደማይገጥም በተደጋጋሚ ታይቷል ይሄ ፍራታቸው ነው ስለዚህ ቦቅባቆች ናቸው ማለት ነው የታጠቀን ኃይል መቅጠም ምርጫቸው አይደለም በፍጹም ንጹሃንን ገድለው የሚፎክሩ ሬሳን ያንገላቱ ጀግና የሚጫወቱ እንጭጮች ናቸው እነዚህ ቡድኖች ዋንኛው ግን ይሄን ለምን ያደርጋሉ የሚጠሉት ኦሮሞ መሆንን ነው ኦሮሞማን ነው የሚጠሉት ስለዚህ ኦሮሞን መግደል ብቻውን ለሚያስቡት ለሚያልሙት ነገር የሚያደርሳቸው ስለሚመስላቸው ያገኙትን ሁሉ እንችለዋለን ልንገለው እንችላለን የሚሉትን ሁላ እየመረጡ እየገደሉ ነው የተደረገው ይሄ ነው የኦሮሞ ነጻነት ሰራዊት የሚንቀሳቀስባቸው ቦታዎች ላይ በከፍተኛ ደረጃ የሚንቀሳቀስባቸው የመንግስትንም ኃይል ቦታ ያስለቀቀ የሚዋጋበት አካባቢ ለምን እንደዚህ አይነት ጥቃቶች አልተፈጸሙ ስለዚህ እነዚህ ቡድኖች የታጠቀ ኃይል ይገዳደረናል ይገጥመናል የሚሉትን ቦታ ያስወገዱ ተደብቀው ስስ ቦታዎችን እየመረጡ ከገቡ በኋላ ደግሞ ህፃናት የሀገር ሽማግሌዎችን የገደሉት በምስራቅ ወለጋ ባደረጉት ወረራ ያቃጠሉት ቤት የገደሉት ንጹሃንን ነው ከንጹሃንም እየመረጡ የሀገር ሽማግሌዎችን የተከበሩ አዛውንቶችን ህፃናትና ልጆችን ነው ስለዚህ ቀጥታ ጠላትነታቸው ኦሮሞ ይሁን እንጂ ቢሞት ደስታቸው ነው ማለት ነው ኦሮሞ ይሁን እንጂ ቢገሉት የፖለቲካ አላማቸውን ያሳኩ ስለሚመስላቸው ነው በዋነኛነት እንደ አቅምም በአቅማቸው መጠን ንጹሃን ላይ ያተኩረው ንጹሃንን የጨፈጨፉት ይሄንን ነው መጨመር የምፈልገው ከዛ ውጪ የሰሞኑን ቁቤን ወደ ግዕዝ እንቀይራለን አይነት ቀልድ ከዛ ውጪ በፊንፊኔም እንዳልከው በተለያዩ ትምህርት ቤቶች ትላንትም ከትላንት ሰሞኑን ሁሉ የተለያዩ ግጭቶች እየተቀሰቀሱ ነው ግጭቱ ደግሞ የከተማው እንበለው የከተማው ያልታጠቀው ጽንፈኛው ፋኖ በመምጣት ኦሮምኛ ለምን እንሰማለን አፋን ኦሮሞ ለምን እንሰማለን ምናልባትም የኦሮሞ ህዝብ የኔ ባንዲራ ነው የማይለውን ነገር ግን እነሱ የግድ በቃ ይሄ ኦሮሞ ነው ብሎ በማገናኘት እንዴት ይሆናል ሞተን እንገኛለን ዘራፍ ይያሉ ትምህርት ቤቶች እስከ መሰባበር ልጆችን እስከ ማጥቃት ነገር ያደረጉ ነው ይሄ እንዴት ነው የተቀናጀ ነው ወይ ያልከውን ጥያቄ ይሄ አንዳንድ ክስተቶችን ማንሳት ተገቢ ይመስለኛል ምክንያቱም በአሁኑ ሰዓት በኦሮሞ ላይ የተከፈተው ውጊያ ኦሮሞማ ላይ የተከፈተው ውጊያ
ብዙ መስክ አለው ብዙ ቦታ አለው ብዙ ሁኔታዎችን ማከል ያደረገ ነው ነገር ግን አመጣጡን ከተመለከትን ባህር ዳር በአማራ ክልላዊ መንግስት ዋና ከተማ ላይ ኦሮሞማ ይውደም ብሎ ህዝብ ሰላማዊ ሰልፍ ወጥቷል ይሄ ሁላችንም ያየነው ዓለም የተመለከተው ነው ሚዲያ ላይ ነው የነበረው ኦሮሞማ ይውደም ብሎ መፈክር ይዞ ህዝብ በክልሉ ዋና ከተማ ወጥቷል ይሄን ያዝልኝ ሁለተኛ ኦሮሚያ ክልል ይበተን የሚል ጥሪ አብይ አህመድ ቤተ መንግስት ከደረሰ ቀን ጀምሮ እስከ ዛሬው አለት ድረስ የፌደራል መንግስቱ ውስጥ ባሉ ባለስልጣናትም ጭምር ጋዜጠኞቻቸው አርቲስቶቻቸው የሃይማኖት አባቶቻቸው ከዛው ውጭ ሀገርም ያሉ ጽንፈኞች ቡድኖችን በገንዘብ በሞራል በሐሳብ የሚረዱ የተለያዩ አደረጃጀቶቻቸው የኦሮሚያ ክልል ይበተን የሚል ጥሪን ቀን በቀን ሲያደርጉ ነበር አሁንም እያደረጉ ነው ከዛው ውጪ የኦሮሞ ፖለቲካ ድርጅቶችን ኦነግና ኦፍኮን ሙሉ በሙሉ ያገለለ ወይንም ከኦሮሞ ነፃ የሆነ የኦሮሞ ንክኪ ያሌለውን ምርጫ ተመኝተው ጠይቀው አስፈጽመዋል ሌላኛው ጠቅላይ ሚኒስትሩ አብይ አህመድ በተለያየ መድረክ እጅግ በጣም የሚገርሙ ሐሳቦችን ያመለጠው ሳይሆን ያቀደ ሲናገር ነበር ከቋንቋ ጋር በተገናኘ ስላነሳ ነው የጉጂ ቋንቋ የባሌ ቋንቋ ብሎ ሲያወራ ነበር አብይ አህመድ የጉጂ ቋንቋ የሚባል የለም በኦሮሞ ውስጥ የባሌ ቋንቋ የሚባል የለም የኦሮሞ ህዝብ አንድ ህዝብ ነው አፋን ኦሮሞ የሚባል ቋንቋ አለው ስለዚህ አላማው ከኦሮሞማ ይውደም ኦሮሚያ ክልል ይበተን ከሚለው ጋራ ያያዛል ይሄም ብቻ አይደለም አብይ አህመድ አሁንም በግልጽ በሚዲያ የቀረበ ነው የተለያየ ቋንቋ እየተናገርን አንድ ሀገር መገንባት አንችልም ስለዚህ አለ በኦሮሚያ ከአንደኛ ክፍል ጀምሮ የአማርኛ ትምህርት ቋንቋ መሰጠት አለበት አለ እንዲህ ያለው ሰውዬ ኦሮሞና አማራ እንዲቀራረብ በአማራ ክልል የአማራ ክልል ትምህርት ቤቶች አፋን ኦሮሞን ከአንደኛ ክፍል ጀምሮ መስጠት አለባቸው አላለም በኦሮሚያ ግን የኦሮሞ ልጆች ከአንደኛ ክፍል ጀምረው አማርኛ መማራቸው በጣም አስፈላጊ ነው አለ ቋንቋ መማር ችግር የለውም ግን እዚህ ይሄ ንግግሩ አሁንም ምን ማለት እንደሆነ ወይንም ሐሳቡና አላማው ምንድነው የሚለው ነገር የሚያመላክተው ምንድነው አንድ ሀገር ወደፊት አንድ ሀገር ሊኖረን ከተገባ በሱ አስተሳሰብ ሁሉም አማርኛ መማር አለበት ሁሉም አማርኛ መቻል አለበት ያቺ አንድ ሀገር ሁሉም አፋን ኦሮሞ ለምን አይችልም በዛች አንድ ሀገር ሁሉ ትግረኛ ቢችልስ ምን ይሆናል ስለዚህ ይሄንንም ክስተት ተመልከተው እነዚህን እንኳን ካያያስ ሌሎቹን ልተዋቸውና በቀጥታ እየተደረገ ያለው ዘመቻው በተናበበ መልኩ ጫካ ያለው ሽፍታው ፋኖ ነኝ ባዩ የፌደራል መስሪያ ቤቶች ውስጥ የተሰገሰገው የአማራ ጽንፈኛ ስልጣን ላይ ያለው የዚህ ቡድን ተወካይ መከላከያ ሰራዊት ውስጥ ፌደራል ፖሊስ ውስጥ በተለያየ አደረጃጀት ኢቭን በሃይማኖት ቤቶች ውስጥ የተደረደረው የአማራ ጽንፈኛ ጸረ ጠላቴ ነው ብሎ ያስቀመጠው ኦሮሞ መሆንን ነው የኦሮሞን ቋንቋ የኦሮሞን ባህል የኦሮሞን ወግ የኦሮሞን ታሪክ የኦሮሞን እንደ ኦሮሞነት ኤግዚስት ማድረግን ተቃውሞ ጠልቶ ያንን ለመቀልበስ ወስኖ እየሰራ ብቻ ሳይሆን ተናቦ እየሰራ ነው ማለት ነው ተናቦ ነው የሚሰራው ፋኖ በምስራቅ ወለጋ የአማራ ሚሊሻ ፋኖ ከመንግስት አደረጃጀቶች ጋር በተለያየ መልኩ መሬት ላይ የኦሮሞ ንጹሃንን ሲጨፈጭፍ ፌደራል መንግስቱ ደግሞ በድሮን ጥቃት ይፈጽም ነበር እነዚህ ተናቦ የሚደረግ ነው at the same time በዚሁ ጊዜ ደግሞ ፊንፊኔ ላይ ምንድነው የሚካሄደው ትምህርት ቤቶች የአፋን ኦሮሞ ለምን እንሰማለን ለምን ይዘመራል ብለው ሌላ ግርግራል ስለዚህ እነዚህ ነገሮች ለዚህ ጊዜ ብቻ ታስበው የተቀመጡ ሳይሆን ባለፉት 4 ዓመታት ሲሰራባቸው የነበሩ
በየፊናው ሁሉም ባመቸው ሁኔታ በስራ ላይ የሚያውለው የስራ ክፍፍል ወስደው የሚሰሩት ነገር ነው። ስለዚህ የተቀናጀ ነው። አንዱም ከፊንፊኔ ጋር የተነሳ የሚነሳ ቤተ እምነቶችን ማዕከል ባደረገ የሚነሳው ነገር ታስታውስ እንደሆነ ኢሳ ባለፉት 4 ዓመታት ታቦት በጣም ሲዘንብ ነበር። በፊንፊኔና በዙሪያው ታቦት ይዘንባል። በኦሮሞ መሬት ላይ ታቦት ይዘንባል። የታቦት ዝናቡና አሁን ይሄ የኦሮምኛ አይዘመርም፣ አፋን ኦሮሞ አይዘመርም፣ ባንዲራ አይሰቀልም፣ የአፋን ኦሮሞ ትምህርት ቤቶች በፊንፊኔ ለምን ይኖራሉና ቦሰት ሄዶ ማቃጠል፣ ህዝቦችን ማፈናቀል፣ ወለጋ ሄዶ አዛውንትን ህፃናትን መጨፍጨፍ፣ ከዛ ኢትዮጵያ ፓርላማ ውስጥ ደግሞ ቁጭ ብሎ እየሞተ ያለው ኦሮሞ ሳለ በድሮን መንግስት ንጹሃንን ገበያ ቤተክርስቲያን የተለያዩ ቦታዎችን ጨፍጭፈው እየገደለ ሳለ አንድ ሰው ትንፍሽ ሳይል ባለፈው አንዷ ግን ተነስታ አማራ በወለጋ ውስጥ እያለቀ ተመልከት። ስለዚህ ይሄ የተናበበ ነው ማለት ነው። እየተናበቡ ነው የሚሰሩት። የተቀናጀ ሳይነጋገሩ ተግባብቶ ነው የሚሰሩት ሳይነጋገሩ። ስለዚህ በኦሮሞና ኦሮሞማ ላይ ያነጣጠረው የከተማው የገጠሩ የቆላው የደጋው የሚዲያው የፓርላማው ጋጋታ በሙሉ አንድ አላማና አንድ ግብ ያለው ነው። ስለዚህ የተቀናጀ ነው። አንዱ ለአንዱ ሞራል የሆነ አንዱ ለአንዱ መንሴ የሆነ የሚካሄድ ዘመቻ ነው ማለት የምፈልገው።